አንዳንድ ሰው ጨቅ አድርጎ ከዛም ከዚህም አንስቶ የፈለገውን ያህል በልቶ በተለይ የተለያየ የሰርግ ፕሮግራም ላይ ስትሄዱ ቢፌ ሲያነሳ የሰው ልጅ እዚህም ላይ ያነሳል፣ ያንንም ቢፌ ድሎቱንም ያነሳል፣ ቀይ ወጡንም አልጫውንም ክትፎውንም አንስቶ እንዲህ ከምሮ ይሄዳል። ከሁሉም ቢፌ ላይ አንስቶ ሲሄድ ለመብላት ሳይሆን ሌላ ቢፌ እዛ ጋር ለማቋቋም እንሄድ ነው ይመስለው። መንበላውን ምግብ ሆዳችን ራሱ ለሶስት እንድንከፍል ነው ረሱል አለይሂ ሰላቱ ወሰላም ያስተማሩ። ያለውን ቦታ በምግብ ከሞላን ውሃው ቦታ አያገኝም ማለት ነው። መክፈል አለብን። ረሱል ሰለላሁ ዐለይሂ ወሰለም እንዳስተማሩ ሰው ምግብን ካገኘ የፈለገውን ያህል ከበላ ቀልቡ ራሱ እየሞተን የሚሄደው በልኩ ነው። ምግብም ስንመገብ መመገብ ያለብን። ሰው ከዛም በልቶ በዚህም በልቶ የፈለገውን ያህል በልቶ ኮካ ጠጣበት እሱ ይበትናል ይላል። አንዳንድ አይበትንም አበደን። አንተ ሆድህ ውስጥ የሞላኸው ምግብ ኮካ ስትጠጣበት ምንም አይበትነውም፣ ሌላ ችግር ነው የሚያመጣብህ እንጂ። ነቢያችን ዐለይሂ ሰላቱ ወሰላም ለሰው ልጅ የሚያስፈልገውን ነገር ሁሉ አስተምረውናል። ዋጅብ የሆነውንም ሱናዎች የሚባሉትንም ነገር በሙሉ አንድንም ሳያስቀሩ ነው ረሱል ዐለይሂ ሰላቱ ወሰላም ያስተማሩ። ከነቢያችን ዐለይሂ ሰላቱ ወሰላም አስተምሮት ውስጥ ዛሬ ባጭሩ አብረን የምናየው ስለ ምግብ አመጋገብ ነው። ዛሬ በተለያየ ዓለም ላይ ተመጣጣኝ የሆነ ምግብ ብለው ስለዛ ብቻ የሚያስተምሩ ብዙ መጽሐፎች ተጽፎ እናገኛለን። ምግብን እንዴት መጠቀም እንዳለብን የሚያስተምሩ ሰዎች ብዙ ናቸው፣ በተለያየ ሚዲያ ላይ እናያለን። ነቢያችን ዐለይሂ ሰላቱ ወሰላም ምግብን እንዴት መጠቀም እንዳለብን ለራሳችን ያዘጋጀነውን ምግብ እንዴት መብላት እንዳለብን አስተምረውናል በሐዲሳቸው ረሱል ዐለይሂ ሰላቱ ወሰላም። ኢብኑ አባስ ረዲየላሁ ዐንሁ ከነቢያችን ጋር ሰለላሁ ዐለይሂ ወሰለም ሕፃን ሆኜ ምግብ ለመብላት ወደ ቀረበልን ማዕድ ቀረብ አልኩኝ አለ። እጄን ታጥቤ ከመጣው በኋላ ምግቡን መብላት ስንጀምር ካነት የዲ ተጢሩ እጆቼ ልክ ይበሩ ነበር አለ ሳህኑ ላይ ወይንም ትሪው ላይ። እዚህም ሄጄ አነሳለሁ ከዛም አነሳለሁ፣ ከረሱል ፊትም ሰለላሁ ዐለይሂ ወሰለም ከመሃልም ከዛ ዳርም አነሳ ነበር አለ ልጅ ሆኜ። ካነት የዲ ተጢሩ እጆቼ ይበሩ ነበር አለ ረሱል ዐለይሂ ሰላቱ ወሰላም። የምግብን አመጋገብ አዳቡን ሊያስተምሩኝ ፈለጉና ያ ጉላም ብሎ ጠሩኛል። አንተ ልጅ ወይ ምግብ ስትበላ እጅህን ታጥበ ምግብህን ካዘጋጀህ በኋላ ሰሚላህ በመጀመሪያ ቢስሚላህ ይበላሉት ረሱል ሰለላሁ ዐለይሂ ወሰለም። ሁለተኛ ኩል ቢየሚኒካ በቀኝ እጅህ ብላሉት ረሱል ዐለይሂ ሰላቱ ወሰላም። በቀኝ እጅህ ተመገብ አሉ። በሶስተኛው ደረጃ ወኩል ሚማ የሊከ በአንተ በኩል ብላ አሉት ረሱል ሰለላሁ ዐለይሂ ወሰለም። በአንድ ወቅት ሶስት ነገር ያስያዙት ረሱል ሰለላሁ ዐለይሂ ወሰለም። አንደኛ ምግብ ስትበላ ሰሚላህ ያ ጉላም ሰሚላህ ቢስሚላህ በል አሉት። ወኩል ቢየሚኒከ በቀኝ እጅህ ብላ አሉት። ወኩል ሚማ የሊከ በአንተ በኩል ብላ አሉት ረሱል ሰለላሁ ዐለይሂ ወሰለም። ሰው ምግብን መብላት ያለበት በራሱ በኩል ነው። እጁን አምጥቶ ልክ ጀምረተል ዐቀባን እንደሚወረውር ሰው መሃል ላይ ገንፎም ከሆነ ሌላ ምግብም ሌላ አይነትም ከሆነ መሃል ላይ ጀምረተል ዐቀባን እንደሚወረውር ሰው እዛ መሃል ላይ መሄድ ክልክል ነው በእስልምና። ረሱል ሰለላሁ ዐለይሂ ወሰለም አልክለውታል። ሶስት ነገርም ያስያዙት ረሱል ሰሚላህ ቢስሚላህ በል፣ ኩል ቢየሚኒከ በቀኝ እጅህ ብላ፣ ወኩል ሚማ የሊከ በአንተ በኩል ብላ አሉት ረሱል ዐለይሂ ሰላቱ ወሰላም። ይሄ ሶስቱን ነገር ማሟላት አለብህ አሉት ምግብ ስትበላ። በሌላ በኩል መንበላውን ምግብ ሆዳችን ራሱ ለሶስት እንድንከፍል ነው ረሱል ዐለይሂ ሰላቱ ወሰላም ያስተማሩ። አንደኛው ለምንበላው ምግብ፣ ሁለተኛው ለእስትንፋሽ ራሱ እንድናስቀር ነው። ሶስተኛው ለውሃ ቦታ ማስቀረት አለብን አሉ ረሱል ዐለይሂ ሰላቱ ወሰላም። ያለውን ቦታ በምግብ ከሞላን ውሃው ቦታ አያገኝም ማለት ነው። ስለዚህ
መክፈል አለብን። ረሱል ሰለላሁ ዐለይሂ ወሰለም እንዳስተማሩ አንዳንድ ሰው ጨቅ አድርጎ ከዛም ከዚህም አንስቶ የፈለገውን ያህል በልቶ በተለይ የተለያየ የሰርግ ፕሮግራም ላይ ስትሄዱ ቢፌ ሲያነሳ የሰው ልጅ እዚህም ላይ ያነሳል፣ ያንንም ቢፌ ድሎቱንም ያነሳል፣ ቀይ ወጡንም አልጫውንም ክትፎውንም አንስቶ እንዲህ ከምሮ ይሄዳል። ከሁሉም ቢፌ ላይ አንስቶ ሲሄድ ለመብላት ሳይሆን ሌላ ቢፌ እዛ ጋር ለማቋቋም እንሄድ ነው ይመስለው። ኢዘን ረሱል ዐለይሂ ሰላቱ ወሰላም በመጠኑ እንድናደርግ ነው ሐታ ሆዳችን ውስጥ ራሱ ኢስራፍ እንዳይሆን ያስተማሩ ረሱል ዐለይሂ ሰላቱ ወሰላም። ኢዘን የምግብን አመጋገብ ነቢያችን ዐለይሂ ሰላቱ ወሰላም እንዳስተማሩን ነው መመገብ ያለብን። ሌላው ረሱል ዐለይሂ ሰላቱ ወሰላም የምግብን በረካ ሰው በጀማዓ ሆኖ ምግብ ሲመገብ ያ ምግብ በረካ እንዳለው አስተማሩ። አሽታተን ተለያይተን ለየብቻ ከመብላት ተለይ ቤተሰብ ከሆን አንድ ቤት ውስጥ ካለን በጀማዓ እንድንበላ ነው ነቢያችን ሰለላሁ ዐለይሂ ወሰለም ያዘዙን። በረካም የዛኔ ነው የሚመጣው። ምግቡ በረካ ይኖረዋል። የአንድ ሰው ምግብም ቢሆን ጠዓሙል ዋሂድ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ለአንድ ሰው የቀረበ ምግብ የክፊ ሊስነይኒ ለሁለት ሰው በቂ ነው አሉ ረሱል ዐለይሂ ሰላቱ ወሰላም። ወጠዓሙል ኢስነይኒ ለሁለት የቀረበ ሰው ለሁለት ሰው የቀረበ ምግብ ለአራት ሰው በቂ ነው አሉ ረሱል ዐለይሂ ሰላቱ ወሰላም። በዚህ ነቢያችን ሰለላሁ ዐለይሂ ወሰለም ባስተማሩን አደብ ብንጠቀም ሁላችንም ብዙ ጊዜ የሚራቡ ሰዎች አይገኙም ነበር። ሰው ምግብን ካገኘ የፈለገውን ያህል ከበላ ቀልቡ ራሱ እየሞተን የሚሄደው። ስለዚህ በልኩ ነው ምግብም ስንመገብ መመገብ ያለብን። ሰው ከዛም በልቶ ከዚህም በልቶ የፈለገውን ያህል በልቶ ኮካ ጠጣበት እሱ ይበትናል ይላል አንዳንድ። አይበትንም አበደን። አንተ ሆድህ ውስጥ የሞላኸው ምግብ ኮካ ስትጠጣበት ምንም አይበትነውም፣ ሌላ ችግር ነው የሚያመጣብህ እንጂ። الدكتورة نادية طيارة የምትባል ትልቅ ዓሊም ናት። ኢዕጃዝ القرآن في علوم الطب والفلك የሚል ኪታብ አላት፣ ትልቅ ኪታብ። እዛ ላይ ጽፋ ሰው ምግብ ከበላ በኋላ ኮካ ጠጥቶ ይበትናል የሚለው ነገር ምንም አይበትንም አለች። ሩበማ ሌላ ጉዳት ሊያደርስበት ይችላል እንዳለ በመጠኑ ካደረግን ለጤንነታችንም ጥሩ ይሆንልናል። ሌላው ምግብን በደንብ መብላት ብዙም ቦታ የለውም፣ ከዒባዳ ላይ እንድንደክም ነው የሚያደርገን። አንዲት ሴት ምግብ በጣም ትበላለች አይደል? በጣም ወፍራምም ናት። በስ ሩበማ ይሄ በር ያስገባትም በጣም ወፍራም ናት። አንዳንድ ሰዎች አይታችሁ ሊሆን ይችላል፣ በጣም ወፍራም የሚባሉ ሰዎች አሉ። እቺ ሴትዮ በጣም ወፍራም ናት፣ ምግብም በጣም ነው የምትመገበው፣ በጣም ነው የምትበላው አሉ። እዛን አንድ ቀን አመማትና ለሕክምና ሐኪም ቤት ሄደች ዶክተር ዘንድ። ዶክተር አያትና የሷ በሽታ ምግብ ማብዛቷ መሆኑን ተረዳ ዶክተር። በደንብ ነው ምግብ የምትበላው። እዛን አያትና ዶክተር ይሄ ነገር እንዲቀንስላት የሷ ቦርጭም እንዲቀንስላት ፈልጎ አሁን እኔ እምመክርሽን ምክር መቀበል አለብሽ አላት። እሷ ምግብ በጣም ነው የምትበላው፣ ሩበማ አንድ ትሪ ብቻዋን ነው የምትጨርሰው። ዶክተሩ በደንብ አዳምጪኝ አላት። ይሄ በሽታም እንዲተውሽ ከፈለግሽ፣ ይሄ ውፍረትሽም እንዲቀንስ ከፈለግሽ ሁሌም ጠዋት ጠዋት አንድ ዳቦ ከአንድ ሻይ ጋር ተጠቀሚ አላት። ምሳ ላይም አንድ ዳቦ ከአንድ ሻይ ጋር አላት። እራት ላይም አንድ ዳቦ ከአንድ ሻይ ጋር አላት። እሺ አለችውና ዶክተር አለችው ከምሳ ከምግብ በፊት ነው ከምግብ በኋላ ነው እንዴ ነገር የምትጠቀማቸው አለች። እኔ እሷ ዘንድ ዳቦውንም አንድ ዳቦ ቁርስ ላይ አንድ ዳቦ ከአንድ ሻይ ጋር፣ ምሳ ላይም አንድ ዳቦ በሻይ፣ እራት ላይም አንድ ዳቦ በሻይ በስላት ከምግብ በፊት ነው ከምግብ በኋላ ነው ያለችው። ለሷ ይሄ ምግብ ሆኖ አልታያትም። በደንብ ስለምትበላ አንድ ዳቦ ማለት ለሷ ምንም አይደለም። ላኪን ምግብ ላይ እንደዛ መሆን የለብንም። ምግብ ላይ እንዳይርበን ከላስ ነው መብላት ያለብን። እዛ ውጪ በደንብ
አታ ለውሃ ቦታ ሳናስቀር የምንበላ ከሆነ ቀልቦቻችን እየደከሙ ነው የሚሄደው። ስለዚህ ረሱል ዓለይሂ ሰላቱ ወሰላም ባስተማሩን መልኩ ነቢያችን ሰለላሁ ዐለይሂ ወሰለም ባስተማሩን መልኩ ነው መሄድ ያለብን። ሌላ ኪሳ ከዚች ሴትዮ ጋር የሚመሳሰል ሁለት ሰዎች ሆነው ምግብ እየበሉ ነው አሉ በረንዳ ላይ ቁጭ ብለው። አንዱ ከሩቅ አያቸው እና ዝም ብሎ መጣና እጁን ታጥቦ ከነሱ ጋር መብላት ጀመረ። ሁለቱም ተያዩና የኛውም አይቶት ጓደኛውን አንተን ያውቃል እንዴ አለው። አይ አላውቀውም። አንተን ሲያውቃል አይ እኔንም አላውቀውም አሉ። አንተ አሉት። አቤት አላቸው። ታውቀናለህ? አይ አላውቃቸውም። እና ለምንድን ነው ምስሉት? አይ ይሄን ነው ማውቀው አላቸው። እናንተም ባላውቅም ምግቡን ነው ማውቀው አላቸው። እኛ ሁሌም ምግብን አንዳንድ ሰው አልሐላሉ ማ ሐለ ፊ አይዲህም በእጃቸው ላይ የተገኘ ነገር በሙሉ ሐላል ይመስላቸዋል ብዙ ሰዎች። ምግብ ስንበላ ሐላል የሆነውን መምረጥ አለብን። ነቢያችን ሰለላሁ ዐለይሂ ወሰለም የሰው ልጅ ሐራምን የሚበላ ከሆነ ሐራምን የሚመገብ ከሆነ የዛ ሰው ዱዓ ራሱ ሙስተጃባ ይሆንም አሉ ነቢያችን ዐለይሂ ሰላቱ ወሰላም። ስለዚህ ምግባችን ሁሌም ሐላል አድርገን ሁለተኛ በልኩ መብላት አለብን። ዲን አልኢስላም ላይ በትምህርት ላይ በቂራአት ላይ በዒባዳ ላይ እንዲያግዘን ቀለል አድርገን የተወሰነ ነገር ከበላን በቂ ነው። ትኩረታችንን ሐማችንን ለምግብ ማድረግ የለብንም። ብዙ ጊዜ ኢማሙ ዓሊ ሰይድና ዓሊ የሚሉት ነገር አለ ከረመላሁ ወጅሀሁ አጣዓሙ ኒስፉሁ ዩቂት ወኒስፉሁ ዩሚት። ምግብ ለአንድ ሰው የቀረበ ምግብ ያ ምግብ ግማሹ ለመመገብ ለሆድ በቂ ነው አሉ። የቀረውንም ግማሽ ሰውየው ጠቅላላ አድርጎ ሊጨርስ ከሆነ ቀልቡን ነው የሚገለው አሉ። ብዙ ጊዜ መን ካነት ሀሙሁ ማ የድኹሉ ጀወሁ ሐሳቡ ሀሙ ሁሌም ወደ ውስጡ ሊገባ ነገር ብቻ ወደ ሆድ የሚልክ ነገር ብቻ ከሆነ ካነት ነቲጀቱ ማ የኽሩጅ ሚንሁ ጥቅሙ የሚወጣው ነገር ብቻ ነው የሚሆነው ይላሉ። ለዚህ ኢንሻአላሁ ተዓላ ነቢያችን ሰለላሁ ዐለይሂ ወሰለም ባስተማሩን መልኩ ምግባችንን አስተካክለን በጀማዓ በልተን የሱንም በረካ ከሚያገኙ ሰዎች አላህ ያደርገን። ወኢላ ሊቃኢና ተረ። ሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።